እንድትለያዩ የሚፈልግ መንፈስ እናንተ ውስጥ እንዳለ የምታውቁት ሚስቶችና ባሎች በተለይ ሚስትህ ቺት ስታረግ ስትማግጥ እጅ ከፍንጅ እንድትይዛት እሷን ሁሌ እንድትጠራጠራት ከዛ የፈራኸው ነገር እንዲደርስ አድርጎ እውነትም ከደረሰ ሰዎች ወሬ ይዞልህ የሚመጡ ከሆነ የሰማህ ወሬ ደግሞ እውነት ሆኖ ከተገኘ አንተና ሚስት እንድትፋቱ የሚፈልግ መንፈስ አለ ማለት ነው። ድርጊቱ እንዳለ ሆኖ የሚፈልግ አለ። አንቺም ሴቷ ደግሞ እሱ ከተኛ በኋላ ስልኩን እንድትጎረጉሪ እንድታይ ቴሌግራም ውስጥ ትገቢያለሽ፣ የሴት ፎቶ ታያለሽ፣ ሴቭ ያደረጋቸው ስልኮች ላይ መደወል ማናገር ከዛ በኋላ እውነትም ውሽማ ይዞ ወይ ቅምጥ ይዞ ወይ ሌላ ነገር እንደዚህ በላይሽ ላይ ሲማግጥ ትደርሽበታለሽ። ወልዶም ሊሆን ይችላል። የእውነት ነገሩ ተፈጽሞ ባልሽ ዘማዊ ሆኖ ልታገኘው ይችላል። ለምን እንድታገኘው አድርጎ ነው የሰራው። ሁለታችሁ እንድትፋቱ የሚፈልግ ያንቺው መንፈስ ሊሆን ይችላል። የሱም ደግሞ አይነ ጥላ አንቺ ላይ መታ ደግሞ ሊሆን ይችላል። ይሄ ሁሉ የምታረገው አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ተመግበሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁ? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክህ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው?
ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታደርገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገላ ለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል ኧረ የለም እኔ ላይ አብረን የተወለድከው ከተወለደ በኋላ በ7 ዓመት ቀጥ በል እኮ አልኩህ። ቀጥ በል ቀጥ እንዲህ አትፈናጨር። መተት ምን አድርገህ የተባለ አደንዝዘው ህይወቱን አበላሸው ጨርሰው ዜሮ ባከነ ዜሮ አድርገው ባከነ ዜሮ። እሺ ዜሮ ጨርስ የለም ባዶ ምንድን ነው የሚሰራው? ኦፕሬተር ነው። እሺ አዎ ስንት ዘመን ያስቀው? 30 እሺ ምንድን ነው ደግሞ አንተ? ሁሉም አለን። ምንድን ነው? ሉሲፈር አለው፣ አይነ ጥላ አለው። ሉሲፈር ተነስኩም። ሉሲፈር በምንድን ነው የገባው? በዝሙት ቪዲዮ ነው። በሱ ነው የገባው? አዎ 17 ዓመት ላው ላይ። አዎ ሉሲፈር በከፍተኛ ሁኔታ የዘመኑን የኤሌክትሮኒክስ ግንኙነት አሻሽሎ ዛሬ ከአቅም በላይ በሆነ መንገድ ትውልድ ውስጥ ገብቷል። ስለዚህ ልጆች ብቸኛ የራሳቸው የሆነ ዓለም ፈጥረዋል። በጣም ለዲያብሎስ ቅርብ ናቸው። ትልልቆቹም የዚሁ የመናፍስቱ ዓለም ተገዢ ናቸው። የዘመኑ ትውልድ ሙሉ የቃል ኪዳን ሕይወት የተቋረጠበት ስለሆነ በጎነትንና ቅንነትን ለማግኘት በየትኛውም መንገድ አልታደለም። በዕለት ኑሮ ውስጥ በጎነት የለም። በዕድሜው ልክም በጎነት የለም። ስለዚህ እየተጣደፈ ሄደው ከሲኦል መንፈስ ጋር ነው። ያ መንፈስ ማለት ደግሞ ሉሲፈር ነው። ያይሃል እሱ፣ አንተ አታየውም። ከባህሪ ውስጥ ይዋሃዳል። ስንት ዓመት ነው ላው ላይ ቁጭ ካልክ? 17 ዓመት ተይዘናል። ከ4 ዓመት በኋላ በቃ የለም። ከዛ በኋላ ምን አረከው? በዕድሜው ሴት አይወድም። ሉሲፈር ወንድ ሉሲፈር ነው። ሴቷ ሉሲፈር? ሴቷ ነኝ። ባሌ እኮ ነው። ሴቷ ሉሲፈር ነኝ። ባሌ እኮ ነው። ባሌ? አዎ ባሌ ማለት ምን? 80 የለንም እንጂ ባሌ እኮ ነው። 80 የለም ባልሽ? አዎ ባልኝ። በምን ገባሽ? በዝሙት ነው የገባሁት። በዝሙት ቪዲዮ እኮ። ታዲያ ምን በሞባይል ውስጥ ነው የመጣው? በሞባይል ምን ታደርጊያለሽ አንቺ እዛ ውስጥ? እሺ ያልሽው አንዲ በነፃ ታዲያ ሁላ ሚሊዮን ብር አውጥተን በነፃ በኢንተርኔት የምንሰጠው መቼስ በጎ አድራጎት አይደለ? በስንት ሚሊዮን ብር ቪዲዮ ሰርተን በነፃ በቴሌቪዥን የምንለቅላቸው መቼስ በጎ አድራጎት አይደለማ።
ምንድነው ታዲያ? በቃ ትውልዱን መቆጣጠር ነው ሀሳባችን። ይህ እኮ ቀላል ነገር እኮ ነው። ታዲያ ለትምህርት ነው ለእውቀት ነው በምንድን ነው? ለእውቀትም አይደለም። ያው ዶክተሩ ሜዲኬሽን ይለዋል፣ ያው እኛ ለጥበብ ነው። የምን ጥበብ? ግብር እኮ ነው። የግድ ቡና ማፍላት አለበት እንዴ? በቃ ግብር ነው፣ ግብሬ ነው። አዎ ሉሲፈር በመደበኛ ሁኔታ በዓለም አቀፍ በኢንተርናሽናል የአምልኮት ልጆች አሉት። እዛ ውስጥ የዘመኑን ጥበብ የተከተሉ ትውልድ እንዴት እንደሚጠፋ የሚቀይሱ በያዝነው ሞባይል እንዴት እንደምንለከፍ የሚያበረታቱና አጽናኝ ሆነው የዕለት እንጀራ እና እድል ውስጥ ሁሉ ገብተው ኑሯችንን በሙሉ የሚያጨልሙ ናቸው። ሉሲፈር ባልተመርከት እናቱ አለች። እናቱ የት አለች? ምን ትስቃለህ? አሳደግኩ ብላ ታዲያ ስንጫወትበት አሳደግኩ ብላ ስንጫወትበት አይገርምም? ነይ እንጂ አታሰማም እንዴ? አሳደግኩላት ትላለህ እንዴ? አሳደግኩላት እንጂ አሳደግኩ ተቀብዬ አሳደግኩላት ይላል። አዎ መስሎኝ ነበር። ልጅ በትምህርት ብቻ ጎበዝ ከሆነ ጥሩ የሚሆን መስሎኝ ነበር እና አልሆነም። በትምህርቱ ጎበዝ ነው። ያንን ትምህርቱን እከታተል ነበር። ሌላ ታሪኩን እኔ አላቅም ነበር። ከጊዜ በኋላ ነው የገባኝ። አዎ ፕሮግራም አትከታተይም ነበር? እከታተላለሁ። ሚካኤል ያኔ እያሉ እዛ ቅርብ ስኖር ነው። አዎ ራቅ ሲል ግን እከታተላለሁ። አሁንም አሳደግኩላት ይላል እኮ። አዎ አላወቅንም። ያኔ ትምህርቱን ብቻ ነው የምንከታተለው እንዲህ መኖሩን ያው ኢንጂነር ተመርቋል። የት ተመረቀ? ደብረ ብርሃን ዩኒቨርሲቲ። በምን ተመረቀ? ሲቪል ኢንጂነር ነኝ። ሲቪል ኢንጂነር ነኝ። ሲቪል ኢንጂነር? አዎ። አብረሻም ተመረቅሽ? አብሬን የተማርኩት። አብረን የተማርነው። አይነ ጥላም እኮ አለው፣ ብዙ አይነ ጥላም አለው። አይነ ጥላ ከእናት ከአባት? ከእናትም ከአባትም። ፈተና ሊግርድ የማደርገው እኮ እኔ ነኝ። ፈተና ይረሳል፣ መታወቂያው ስሙን ይረሳል። እዮ በሚለውን ስሙን እንዲረሳ ነው የማደርገው። ስሙን ይረሳል። የራሱ ስም ማን እንደሆነ ከመታወቂያ ሳይ ለሌላ ሰው የሚፈተን ነው የሚመስለው። እንደዛ መስሏቸው አንተ ሌላ ሰው የተፈተንከው ሲል መታወቂያውን ሲያዩት ነው ገና የሚረዱት። ይሄን አለ መጥፋት ባዶ ነው ያደረኩት፣ ባዶ። አሁንም እኮ 4 ዓመት ነው በቃ 4 ዓመት ነው የተያዝኩት እኮ። ብዙ ዓመት እኮ ሰርቻለሁ። ላው ላይ ቁጭ ብለሽ? አዎ ሰርተናል እኮ እንወዳለን። መሽሞንሞን ነው። አዎ በልቦጥ ነው ጥቁስ ነው ፈተበት እወጣለሁ። ከግር ጀምሮ ከወዱ ከልብ ውስጥ ሁሉም እወጣለሁ። ስንት ናችሁ ጠቅላላ? የ17 ዓመት ከልጅነቱ ጀምሮ እኮ የገባን እኮ ነን። የዛር መንፈስ እኮ አለው። ጠቋር እኮ አለው። ኮራም ብሎ እኮ እኔ ነኝ። አንተ ነህ ኮራም ብሎ ጀነን እላለሁ። ጠቋር አለው። አዳልሞት ያለው ይቅም ነበር ታውቂያለሽ? አታውቅም? ይሄንን እቅም ነበር፣ አጨስ ነበር፣ እጠጣ ነበር። እና ግብር እኮ ነው ቡና አፍላ ብሎ መማር የሚባለው የገደለው ትውልድ ይሄኛ ነው። ውጭው ዓለምም እንደዚሁ የተበላሸ ነው። ግን የውጭው ዓለም ብልሽት ረጋ ያለ ነው። የኛ ብልሽት በጣም ፈጣን ነው። ዩኒቨርሲቲው በሙሉ በድራግ በሱስ የተጠመደ ትውልድ ነው። ከዛ በላይ ደግሞ እርስ በርሱ ይበላላል። እዛው እርስ በርሱም ይመቀያኛል። እናት መተት ለልጇ ወደ ዩኒቨርሲቲ ትልካለች። የከሌ በለጠኝ፣ እከሌ እንዲህ አብልጦኛል፣ አብረን የገባነው እንደዚህ በልጣለች ምናምን ሲባል እናትየዋ ሄዳ ቃልቻ ቤት አፈንድዳ የከሌን እድል ወደዚህ መልስ እየተባለ አእምሮው የሚቆለፍ በጣም ብዙ ነው። በልትስቀጭ ሲሰራ ጥፍት ማድረግበት ነው ያለው። እንዴ የሚሰራው ስንት ወር የሰራበት ኢንጂነር ነው ብያለሁ። ነገር ያለው ኮሪደር ላይ ነው የሚሰራው። ቀጥሬው የሚሰራውን ስራ ጥፍት ታደርግበታለሁ። ኦሆ አንተ ነክለካ ብሎ ይገርፈኛል። በቃ አሁን እኮ አውቋል፣ ነቅቷል። እሱ ቀን በቀን እኮ ነው የሚቆርበው። ቁርባን ቀን በቀን ስግደት ቀን በቀን አታይም እንዴ? ቅዱስ ቁርባን ወሰደብህ? ቅዱስ ቁርባን ቀን በቀን 4 ዓመት ይሄ ነዋ። በቃ ታዲያ የተደበቀውን ምስጢር የሚያወጣ ያው ንጉሱ ኢየሱስ ክርስቶስ ነው፣ የጽዮን ልጅ የድንግል ማርያም ልጅ። ከእንዲህ አይነት ዘር ለይቶ ኃይል የሚሰጥ ይሄ ነው። ልጄን ተቀማው። ተቀማ ልጄን? አዎ። እሱ ተዘጋጅ፣ አንተ ተዘጋጅ። ስማ፣ ይሄ ስነ ስርዓት አለው። ይሄ ንገረው። ስርዓት መንፈራገጥ ነው መላው። ተቀበል።
መንፈራገጥ ለመላላጥ ነው። ለመላላጥ ነው። እሺ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ማኑኤል ስም በቅዱስ ማኑኤል ስም ሁላችንም ሲኦል ታስረናል። ቶሎ ስመት እግዚአብሔር ይገስጽ። አቤት አቤት አንበሳዬ እንዴት ነው? እግዚአብሔር ባርክልን። ሰላም እግዚአብሔር ይመስገን። እንዴት ነው ሉሲፈር? ሁሉም በጣም ይከብደኝ ነበር። አመቺሳም አለ ጠቋራ አለ ሁሉም አልችልም ነበር። በጣም ይከብደኝ ነበር። ሴት ሳይ ዚነት ይፈሰኝ ነበር። ቤተክርስቲያንም ብሆን በቃ በጣም ፈተና ያበዛብኝ ነበር። ያን ነገር እግዚአብሔር ይመስገን ጥናት አልችልም ነበር። ወር አጥንቼ ከኔ ካስጠኗቸው ከተማሪዎች በታች የበታች ነበር የማመጣው። ቁርባን ከጀመርኩ በኋላ ነው በቃ ውጤት ይከፍ ያለው ስራ የሚያገኘው ቅዱስ ቁርባን ነው። ቀን በቀን እግዚአብሔር ይፍቀድልኝ። ካህናቶች ቢቆጡኝም በቃ ቤተክርስቲያን እየቀየርኩ ቀን በቀን ነው። ለምን ይቆጡሃል? አይቻልም። ቀን በቀን በ3 ቀን አንዴ ነው ይሉኛል። አላውቅም። ከሰልፍ ላይ ጎትተው ያስወጡኛል። ግን በቃ ቤተክርስቲያን እየቀያየርኩ ታክሲ እየተቀበልኩ ቤተክርስቲያን እየቀያየርኩ ነው የምቆርበው። 3 ቤተክርስቲያን አድርጌ እየቀያየርኩ ወደ ውስጥ ስትገቡ ጠላትም እዛ ውስጥ ይጠብቃችኋል። አንደኛው በማያውቁት ስርዓት ውስጥ ባለቤት የሆኑ ሰዎች አስቸጋሪ ናቸው። ሁለተኛው በመዳን ጉዞ ውስጥ ያለው ትምህርት የተሟላ አይደለም። ሶስተኛው የመናፍስት ጉዳት በከፍተኛ ሁኔታ ትውልድ ላይ እንደሚሰራ የሚያውቅና የሚያምን ልብ ያላቸው በደጁ በቤቱ ውስጥ የሉም። ስለዚህ ከባድ ነው፣ ሁሉ ነገር ከባድ ነው የሚሆነው። እግዚአብሔር ምሕረቱን ያብዛልን። በርታ በላሁ። አሜን አባቴ። ሉሲፈር ምን እኮ ነው? አዎ በጣም ይገርማል። በጣም ነበር የማየው። በጣም ሉሲፈር ምን ይልሃል ስትቀጠቅጠው? በቃ እኔ ነኝ ይለኛል። በአካልም አይቼዋለሁ። ጠቋር ነው፣ በአካል አይቼዋለሁ። በአካል መጥቶ ያስፈራራኝ ነበር፣ ያንቀኝ ነበር። ዩኒቨርሲቲ ሳጠናም በቃ በጣም ጭንቅላቴን ይሰውርብኝ ነበር። በልበርት ስምህ እንኳን ጠፍቶ ነበር። ስሜን ጠፍቶኝ ስሜን ከመታወቂያ እያየሁ ነበር የምጽፈውና ለሰው የምፈተን ነበር የሚመስላቸው። ስምህ ጠፍቶ ማለት ስሜ ጠፍቶብኝ ያው ከአስተማሪ ጋር ያደባድበኛል። አስተማሪ በጣም ታጋሽ ናቸው። የደብረ ብርሃን ዩኒቨርሲቲ እንዳለ ሁሉ ከአስተማሪ ጋር አደባደብ ነበር፣ እሳደብ ነበር፣ ማታ ነበር። ግን ስለሚያውቁኝ በቃ ይታገሱኝ ነበር። በልበርታ ለቄሶች ለዲያቆናት ምንድነው የመሰላቸው? አስታርቁኝ ወይም ደግሞ ልጆትን እፈልጋታለሁ እባክዎትን እያለን የመሰላቸው፣ እንደዛ ነው የመሰላቸው። እና እማማ እሺ በሉት እንጂ እንደ እንደዚህ እየለመኑት ምናምን፣ አይ ምኑን አውቃችሁት ዝም ብላችሁ ሄዱ እያሉ ከቅዳሴ በኋላ እየቀለዱ ምናምን አለፉ። አሁን ተደወለልኝና መምህር ተስፌና ቁርስ ብላ በለው አሉትና መምህር አለኝ። አቤት። ቁምሳና ብላ አለኝ። ቁምሳ ማለት ቁርስና ምሳ ማለት ነው። ይሄ በቋትሱ የሚያመጣው ቃል ነው። ቁምሳ ና ብላ አለኝ። እሺ ብዬ በራይድ ተሳፍሬ ሄድኩኝ። ጥሩ ነገር አለ ስላለኝ ነው። ሲሄድ ከማማ ጋር ቅዳሴ ያስቀደስኩኝ፣ የቅዳሴ ጸበል ጠጣው ምናምን ብሎ ልክ ከውጭ ሀገር እንደመጣ ኢትዮጵያን አይቷት እንደማያውቅ ሰው እንደሚሆነው ልክ ተዋህዶን አይቷት የማያውቅ ሰው ሆነብኝና በዚህ ልክ ቤተክርስቲያን ርቀሃታል አልኩት። አዎ መምህር፣ እኔ በጣም ጭልጥ ብዬ የጠፋው ሰው ነበርኩ ምናምን አለኝ። ጓደኛው እንደው እየጠራሁትና በምንነግረው ነገር ማመን አቃተው። ተቃቅፎ ተለቃቀሱ። በቃ እውነት ተለውጠህልኛል ጓደኛዬ፣ መምህር ይሄን ሁሉ ስታደርግ ምን አለ ባግዝ ምናምን አለኝ። ሰርፕራይዝ ነው አልኩት። ሁሉ ነገር ሰርፕራይዝ ነው። ከዛ በጎን ለካ ካፌ አስተናጋጇና መላጣው ተጣብሰውላቸዋል። ይገባቸዋል መቼም አማርኛ አይደለ? ፈታ ብዬ ላውራችሁ ብዬ ነው እንጂ ከመምህር ባይጠበቅ ነው ተጣበሱ የሚለው ቃላት። ማሩኝ፣ ይቅር በሉኝ ፕሊስ ፕሊስ በጎርጊስ እና ብቻ አብረውን የመጡት መምህር አለችኝ። አቤት። አመንዝራን የሚባለው ያልፈታ ሰው ጓደኛ ስላደረግኩ አለችኝ። በሂደት ላይ ስለሆነ ንስሐ ትገቢበታለሽ አልኳት። ፍቺ ፈጽመው ሁለቱ ሴቶች ሁለቱንም ባሎቻቸውን ፈተው ወደ አባታቸው ሄዱ። ባጭሩ ሳደርግላችሁ ሀብት ንብረቱን ተካፈሉ። ብራቸውን ይዘው ሄዱ። እነዚህም ቀሪ ንብረታቸውን ይዘው The new Honor 600 series, created your way. ንብረታቸውን ይዘው መምህር የኃጢአት ብር ነው ምን እናድርገው አለኝ። አንተ የጓደኛህን አይምሮ ነው የሰለብከው አልኩት። አዎ አለኝ። አንተ ደግሞ በሰላቢ መንፈስ ነው ስትሰልብ የነበረው ከሌላ ሰው አልኩት። አዎ። ስለዚህ ሁለታችሁም ገንዘባችሁ የእናንተ አይደለም አይደል? አዎ። ገንዘቡን ሼር አድርጉትና የሆነ ነገር ለሁለት ከፈቱ፣ ፍቅራችሁ እንዲጠነክር አልኩት።
መምህር ይሄ እኮ ሼር የሚባል ነገር እኮ በጣም ከባድ ነው፣ የኃጢአት ሽርሽር ነው አለኝ። ቀልደኞች ናቸው። ግድ የላችሁም አልኩት። እናንተ ሁለታችሁ ገንዘባችሁ ሼር አድርጉትና የሆነ ነገር ክፈቱና የምታገኙትን ገንዘብ አስራት አውጡበት። ሚስቶቻችሁ ደግሞ የእናንተ ሚስቶች ደግሞ አብረዋችሁ ከእናንተ ጋር አብረው ይስሩ። ከዚህ በኋላ አይምሯችሁን የሚቆጣጠረው ባለወልድ ነው። ቀኑ ባለወልድ ስለነበረ ጌታ ኢየሱስ ክርስቶስ ይቆጣጠራችኋል። ንስሐ ገብታችሁ ስጋ ወደሙ ትቀበላላችሁ። በቃ አልኩት። እንዲህ እያወራን ድጋሚ ምሳ ተጋብዤ እዛ ቤት ሄድኩኝ። መቼ መሰላችሁ? ጥር ወር ላይ የጥምቀት ጊዜ ማለት ነው። በ8 በ9 ሽሬ ሄጄ ከተመለስኩ በኋላ መሰለኝ። አዎ ሽሬ እንዳስላሴ ሄጄ ነበረ። ከተመለስኩ በኋላ ማን ቢደውልልኝ ጥሩ ነው? የአከራዋ የማማ ልጅ ደውላ መምህር፣ አቤት፣ ሽማግሌውን እኮ አፈቀርኩት አለች። ሽማግሌው ማለት ባለመኪናው ቤታቸው መቶ የተከራዩ ነው። ኧረ ተይ፣ ብዙ ህይወት ያሳለፈ ሰው ነው፣ ይቅርብሽ፣ ተይ፣ በኋላ ደግሞ ትጎጃለሽ አልኳት። አውቄ ነው ምን ያህል እንዳፈቀረችው ለማወቅ ነው። ከዛ ልደውልለትና ልመልስልሽ። ከዛ ኧረ አይሆንም ምን ያልሆናትም ምናምን ብሏል ስላት ጊዜ ግድ የለም ምንም ችግር የለም በለው ምናምን በቃ ምንም ነገር አትስጋ፣ እናቴ ራሱ በዚህ ደስተኛ ነች ብላለች። እርግጠኛ ነሽ? አዎ ከእናትሽ ጋር ላውራ አልኳት። እና ከዛ ከማማ ጋር ሳወራ እንደዚህ ልቦ የተሰበረ ሰው አይሻልም አሉኝ። እንዴት አልኳቸው። ባሌ እጅግ በጣም የተባረከ የተመሰገነ ሰው ነው፣ ግን ከኃጢአት በኋላ ያገኘሁት ሰው ስለሆነ ነው አሉ። አሁን በህይወት የለም። ይችኛው የምታያት ልጄ መጨረሻ ልጄ፣ የተቀሩት ልጆች ሁሉ ውጭ ናቸው። ባለቤቴ ኃጢአትን ጭርስ አድርጓት ሙጥጥ አድርጓት ስለሆነ ያገባኝ ሴት አያይም፣ ዞር ብሎ ሴት አያይም ነበረ። የአይኑ ማረፊያ ሆኜ ነበር በቃ እኔ። ከዛ ቤተክርስቲያን ስል መንፈሳዊ ህይወት ስል ምን ስል ባሌን መንፈሳዊ ያደረኩት። ይኸው ቄስ እንደሆነ ሞተ። ቄስ እንደሆነ ሲሉ ማለታቸው ነው፣ መንፈሳዊ እንደሆነ ማለታቸው ነው። ከቄስ እግር ስር ሳይጠፋ አረፈ። በቅዱስ ቁርባን የሞተው አሉ። ውይ የተባረኩ እናት ናቸው የሚሰርኩኝና፣ ስለዚህ አሁን ይሄ ልጅ ከኃጢአት ስለመጣ አይጸየፉትም አልኳቸው። እንደው የፈለገ ለምን እርቃኑን አላየው፣ እንደዚህ አይነት ሰው ያሳዝነኛል አሉ። ባሉትን በሚወዱት ልክ ይሄ ልጅ ስለወደዱት በጣም ደስ ብሎኛል። እና ብዬ ልጥራ አልኩኝና ጠራሁት። ትዳር ትፈልጋለህ አልኩት። እኔ ምን ያደርግልኛል አልፈልግም ብሎ ቁጭ አላለም። ደነገጥኩኝ ራሴ። እንዲህ ምን ያደርግልኛል አለኝ። ምን ነው ስለው መመንኮስ ነው የምፈልገው አለኝ። አይ መመንኮስ ስለፈለግከ ሳይሆን ጸጋ ጠይቀህ ነው አልኩት። እኔ በቃ ህይወት አስጠልቶኛል ምናምን ሲል ጊዜ እሷ አነሳ አልኩት። ማን አለኝ። እሷ የማማ ልጅ አትፈልግም አልኩት። እንዲህ ጭራሽ ማማ ላሳዝናቸው ምናምን አለኝ። ኧረ ፈልጋህ ነው አልኩት። ማርያምን አለኝ። አይ ከወደደችኝማ ችግር የለውም ብሎ ደግሞ ምልስ አለ። እናም በዚህ ጭንቅላት ነው መነኩሴ መሆን የምፈልገው ተረስ ነው ጊዜ በሳቅ ሞተና፣ አይ በቃ ፍላጎቴን የተናገርኩት አለኝ። እንደዚህ ትኩስ አትሁን፣ ስሜታዊ አትሁን። ምንኩስና ስሜት ሳይሆን ጸጋ ነው፣ መጠራት ነው፣ ምድራዊ መልአክነት እኮ ነው። በእርግጥ ከዓለም ተጠርተው ለምንኩስና የበቁ አሉ፣ ግን ስለፈለግክ ሳይሆን ስለፈለገህ ነው የሚሆነው። እፈልጋለሁ ካልከው አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።